ጣፋጭ ሽቱ ማለት ነው። ቂርቆስ ማለት ጥዑም መዓዛ፣ ያማረ ሽቱ፣ የሚጣፍጥ ሽቱ መዓዛ ማለት ነው። ለምን? የክርስቶስን መዓዛ ስለሚናገር። ልብስ በሽታ እንደሚታወቀው በመዓዛ እንደሚታወቀው ቅዱሳንም የክርስቶስ መታወቂያ ናቸው። ሐምሌ 15 ቀን በሰማዕትነት በተሳለ ሰይፍ በክብረፉ በሃይማኖት ጽኑዓን ስለነበሩ አንገታቸውን ለሰይፍ ደረታቸውን ለጦር እየሰጡ በመጨረሻው ዘመን እግዚአብሔር የሚያገኙትን የክብር አክሊል በማሰብ በመከራ ውስጥ ደስተኞች ነበሩ። እኔ ክርስቲያን ነኝ። ይህን ልጇን ከፊቴ ወዲያ ውሰድልኝ፣ በፍም እሳት ላይ በባዶ እግሩ አስኪድልኝ አለኝ የሚለውን ክርስቶስ እስኪ ሲታደገው ያለው አሌክሳንድሮስ ነገሩን እንደማይቀበሉት ባየ ጊዜ በቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ መከራ ያጸኑባቸው ዘንድ እንዲህ በማለት አዘዘ። የረዘሙና የተሳሉ በእሳት የጋሉ 14 የብረት ችንካሮች አምጡ ብሎ 7ቱን በእናቱ 7ቱን ደግሞ በሕፃኑ ቂርቆስ ላይ በጆሮቹ 2 በዓይኖቹ 2 በአፍና በአፍንጫው 1 በልቡም ጨምሩ በማለት መከራ ቢያመጣባቸውም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ምንም ጉዳትም አላደረሰባቸው። እስካሁን እንዲህ እንዳፈጠጥክ ነው? ምንድነው እንዲህ የሚያስጨንቅ? ቢነጋ እኮ ነው። ውዴ ሆይ በዚህ የቤተ መንግሥት ሥራ ተጠምጄ እኮ ነው። አንድ ሕፃን ልጅ በባዶ እግሩ በፍጹም እሳት ላይ እንዲራመድ ፈረድኩበት። እሱም እንደታዘዘው አደረገ፣ ግን አንዳች ጉዳት አልደረሰበት። እኔ ክርስቲያን ነኝ እያለ አላገጠብኝ፣ ሊያሳብደኝ። ስማኝ አሌክሳንድሮስ፣ ለ25 ዓመታት ያህል በትዳር ቆይተናል። የንጉሥ ዲዮቅልጥያኖስን አክብሮት ያተረፍክ ጠንካራ ገረገዢ ነህ። ምንድነው የሆንከው? ምን ለማለት ፈልገሽ ነው? ይህ የኔ ሐሳብ አይደለም፣ በጠርሴስ የሚኖሩ ሰዎች ሁሉ የሚሉት ነው እንጂ። ምንድነው እያሉ ያሉት? ማወቅ ትፈልጋለህ? ከልዕልት ኢየሉጣ ጋር በፍቅር ወድቀሃል እየተባለ ነው። በእኛ አማልክት እንደማታምን በደንብ እያወቀ የሞት ቅጣት ያልፈረደባት ስላፈቀራት ነው ይላል። አይደለም ልጇ እንኳን በዚህ ባያምን ታዲያ ለምንድን ነው እንዲህ ጠበቃ የሆንክላት? ንገረኛ። በሺዎች የሚቆጠሩ ክርስቲያኖችን ከዚህ በፊት ገለህ የለ? የእኛ እምነት ተከታይ እንድትሆን ማድረግ ከተቻለስ ተከታዮቿ በሙሉ እንደርሷ ይቀየራሉ። ይህ ለመንግስታችን ታላቅ ድል ነው። በራስህ ላይ አትቀልድ አሌክሳንድሮስ። እሷ እንደሆነ ተከታዮች የሏትም። ከታወጀው ጭፍጨፋ ያመለጠች ክርስቲያን ናት። ምን ሆነሻል ውዴ? በአንዲት ድሃ ሴት እንዴት ትቀኛለሽ? እንዴት አዘንክላት እባክህ። እውነቱን ለምን ትሸሻለህ? ለምንስ ሐሳቤን ታጣጥለዋለህ? የጠርሴስ ሰዎች ስራ ፈቶች አይደሉም። እኔም ከእነርሱ ውስጥ አንዷ ነኝ። ባለቤቴ ሲያፈቅር ማወቅ አይሳነኝ። ስሚ፣ ዛቻሽን ወዲያ በይ። ሁሉንም ነገር እነግርሻለሁ። ምንም እንኳን መሃን ብትሆኝም ለ25 ዓመት ታግሼሻለሁ፣ ችዬሻለሁ። እውነቱን ልንገርሽ፣ ይህችን ብላቴና ወደ እኛ እምነት መቀየር ከቻልኩ አገባታለሁ። ልጅም ትወልድልኛለች። ልክ እንደ ልጇ ቂርቆስ ያለ የሚያምር ልጅ ትወልድልኛለች። በእኔ በኩል ችግር የለብኝም። በንጉሥ ዲዮቅልጥያኖስ በኩል ግን ችግር ያመጣብኝ። ምን ማለትሽ ነው? ንጉሥ ዲዮቅልጥያኖስ ከአገረ ገዢዎቹ አንዱ ከክርስቲያኖች ጋር መመሳጠሩን፣ አንዷን ክርስቲያን ሴትም ለማግባት ማሰቡን ቢሰማ የብዙ ሺህ ክርስቲያኖችን ደም ያፈሰሰ እርሱ ምን የሚያደርግ ይመስልሃል? ስሚ፣ አንዳች ነገር ለንጉሥ ዲዮቅልጥያኖስ ትንፍሽ ብትይ የትዳራችን ፍጻሜ ይሆናል። እናም ስለ ፍቹ አትጨነቅ። የሚያስጨንቅህ ነገር አይኖርም። ከፍቅረኛ ጋር ትጋባላችሁ። አሁን እኔም ምንም ችግር አልሆንብህም። የጠርሴስ ሰዎች ግን እንዲሁ ዝም አይሉህም። ስለ አንተ ከማውራት ሌላ ጉዳይ አይኖራቸውም። ይሄ ወሬ በአሁኑ ሰዓት ከንጉሱ ዘንድ ሳይደርስ አይቀርም። አንቺ እባብ ብቻ ሳትሆኚ መርዛም እባብ ነሽ።
ከመርዘኛ እባብ ሚስት ምን ትጠብቅ ኖራል? ተጠንቀቂ። ሕይወትሽ የተንጠለጠለችው ንጉሥ ዲዮቅልጥያኖስ ከኔ ጋር በሚኖረው ግንኙነት ነው። እናም የኔ ሕይወት የሚወሰነው አንተ የጠርሴስን ሕዝብ እስከሸነገልከው ድረስ ነው። አንቺ ተናዳፊ መርዘኛ እባብ ነሽ። ፖለቲከኛ መሆን ነበረብሽ። አንድ ቃል ብቻ ተናገሪ። የአንቺንና የልጅሽን ሕይወት ታተርፊያለሽ። ተናገሪ ብያሉታ። በአማልክቶቻችን እንደምታምኚ ብቻ ተናገሪ። አንቺንም ልዕል ልጅሽንም ልዑል አድርጌ ሾማቸዋለሁ። ይህ የምትለውን ነገር እንኳን እኔ ልጅህም አይቀበለው። ልጅህም? ለምን ልጅሽን አስመጥተን አንጠይቀው? እሺ ጠይቀው፣ እኔም እሱ ያለውን ሁሉ አደርጋለሁ። ልጇን ወደዚህ አምጡልኝ። መንግሥትህ የሚሻውን ይመሰክር ዘንድ ቅዱስ ስምህ ይከብር ዘንድ በልጅ አንደበት ቅዱስ ቃልህን አኑር። ቂርቆስ ወደዚህ ና እስኪ። ስማኝማ፣ ከእናት ጋር በአንድ ነገር ተስማምተናል። ኢየሱስ ክርስቶስን ክደህ በእኛ ማለክት የምታምን ከሆነ እናትህን ልዕልት አንተን ደግሞ ልዑል አድርጌ በግዛቶቼ ሁሉ ላይ ሾመሃለሁ። የእናንተ አማልክት ከድንጋይና ከእንጨት በሰው እጅ የተሰሩ ናቸው። የሰማይና የምድር ፈጣሪ የሆነው ጌታዬ ኢየሱስ ክርስቶስ ብቻ ነው። እኛ የምናመልከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው። እግዚአብሔር አምላክን እሱን ብቻ አገልግል። እኔ ክርስቲያን ነኝ። የማመልከው ጌታዬና መድኃኒቴን ኢየሱስ ክርስቶስን ነው። እሷና ልጇን ወደ እስር ቤት አስገቡልኝ። ተመልከቱ እስኪ ልጁ እንዴት እንዳደረጉት። አስተዳዳሪው በቃ ተስፋ ቆርጧል። ይህ የሆነው በኢየሉጣ ትምህርት ነው። እግዚአብሔር ይባርከው። እኛንም ይገርፉን ይሆናል። ከዚህ በፊትም እንዲህ ነበር የተደረገው። እኛ እስረኞች ነን። ምን ማድረግ ይቻለናል? በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። እኔ ክርስቲያን ነኝ። 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 ክቡርነቱ፣ ኢየሉጣና ልጇ በእስር ቤት ውስጥ ነውጠኛ ሆነው። ኢየሉጣ ቆንጆ መልካሟ ወጣትና ብላቴና የመሳፍንት ቤተሰብ ነውጠኛ ሆነች? እንዴት ሆኖ? እኔ አላውቅም፣ ግን እምነታቸው አንዳች እንግዳ የሆነ ኃይል አሳደረባቸው። ምንም ጡንቻና መሳሪያ የሚያሻው ኃይል ነው። በክርስትና ሃይማኖት አመንክ ልበል ወይስ ለመሆን እያሰብክ ነው? ኧረ አይደለም ክቡርነቱ፣ ግን ዛሬ በእስር ቤቱ የተፈጠረው መደገም አይገባውም። በትክክል ምን እንደተፈጠረ ንገረኝ። አንድ ባልደረባችን ጁሊያና ለተባለችው እስረኛ ኢየሉጣ ስለ ክርስትና ስትሰብካ ታይቷል። ጁሊያን አማኝ ሆናለች። ዘበኛውም ከአንድም ሁለቴ አስጠንቅቋታል። ስህተቷን አውቃ እንደ መስተካከል ይባስ ብላ በእርሱ በኢየሱስ ክርስቶስ እናምናለን ልጇም ሳይቀር በዛ መረዋ ድምፁ እኔ ክርስቲያን ነኝ እያለ መጮውን ቀጠለ። እስረኞቹን ከነሱ እየተቀበሉ እኔ ክርስቲያን ነኝ እያሉ ጮሁ። ታዲያ ችግሩን እንዴት ፈታኸው? ዘቦቹ እስረኞቹን መፈጠራቸውን እስኪጥሩ ድረስ ደበደቧቸው። ምክር ቤቱን ሰብስበህ ይህን የመጣብንን ወረርሽኝ እንዲያጠፉ አድርግ። እሺ ግርማይነቱ። ሶፊያና ክርስቲና እንዳይጎበኙን ከለከሏቸው። በዚህ መልኩ እኔን ለማስገደድ ያስባሉ? ምንም አይነት ጫና ይምጣ፣ የከፋው ነገር ልጅሽን ካንቺ የለዩት እንደሆነ ነው። እኛ ከእርሱ ጋር እስከሆንን ድረስ ሁሉን መከራ እንችላለን። አሁን ኢየሱስ ክርስቶስን በጣም እየወደድኩት እንደመጣው ልነግርሽ እወዳለሁ። በፍጹም ልቤና ነፍሴ በእርሱ አምናለሁ። ግን የግድ መጠመቅ አለብኝ። ስለ ጥምቀት ቀኑና እንደነገርሽን ከሆነ በእስር ቤት ሊፈጸም አይችልም።
ክርስቲያን ሆኜ መሞትን ናፍቄያለሁ። ስሚኝ ጁሊያና፣ በእርግጥ ጥምቀት ከውሃና ከመንፈስ ነው። ግን ራስሽን ስለ ክርስቶስ ስም ስትይ መስዋዕት ማድረግሽ ከቅዱስ ጥምቀቱ ጋር እኩል ነው። ያለምንም ሰንሰለትና እግረ ሙቅ እዚህ ድረስ ያስመጣውሽ ይህን የመጨረሻ እድል ስለሆነ ነው። የመሳፍንት ዘር ስለሆንሽም ብዬ ነው። ብዙ እድልና ዘኔታ አድርጌልሻለሁ። አሁንም ድረስ በናዝሬቱ ኢየሱስ ነው የምታምኚው? ሃይማኖቴ ክርስቲያን ነው። ኢየሱስንም አመልከዋለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ከእናት ጋርና በደስታ ቂርቆስ አባታችን የወሎ መከታ ከእናት ጋርና በደስታ ሐምሌ 15 ቀን በሰማዕትነት በተሳለ ሰይፍ በክብረፉ በሃይማኖት ጽኑዓን ስለነበሩ አንገታቸውን ለሰይፍ ደረታቸውን ለጦር እየሰጡ በመጨረሻው ዘመን እግዚአብሔር የሚያገኙትን የክብር አክሊል በማሰብ በመከራ ውስጥ ደስተኞች ነበሩ።